ብዙዎቹ ሰዎች ትዕይንተኛውን ስፍራ ለመግለጽ የሚጠቀሙበት አጭር ምህጻረ ቃል ነው ኤንኤስኤ። ትዕይንተኛው ሕይወት በአሜሪካ የስለላ ተቋሞች በተለይም በኤንኤስኤ ውስጥ በልዩነት ይከናወናል። ኤንኤስኤ ስውር ድርጅት አሊያም አንድ ተቋም ማለት ነው። ስም ለማውጣት እንኳን የሚያስቸግረው አካል አባል ከሆንክ አሊያም አይን ውስጥ ገብተህ ክትትል ውስጥ በድብብቆች ጨዋታ ሌባው ሆነህ ከተመረጥክለት እመነኝ ሕይወትህ ትገለባበጥብሃለች። የኖርካት ዓለም ተገልብጣ እስክታይህ ድረስ ዝብርቅርቅ ይወጣብሃል። ምክንያቱም ይህ ኤንኤስኤ ነው። ኤንኤስኤ በአብዛኞቹ ሰዎች ዘንድ ጨለማ ውስጥ የሚቀመጥ ምንም ነገር ተነስቶ በራሱ ማድረግ የማይፈልግም ሁሉንም ነገር ማድረግ የሚችል የሲአይኤ ታላቅ ወንድም ተደርጎ ይታሰባል። ታዲያ ይህ ኤንኤስኤ የተባለው ጉድ ምንድነው ካላችሁኝ፣ ናሽናል ሴኩሪቲ ኤጀንሲ የሚባል ድርጅት ነው እላችኋለሁ። የሁሉንም ሰው እንቅስቃሴ በጥብቅ የሚቆጣጠር የስለላ ድርጅት ነው። ነገር ግን ኤንኤስኤ ልክ እንደ ሲአይኤ ጥቁር ሱፍ ለብሰው ድምፅ የማያወጣ ሽጉጥ ይዘው ዓለም ላይ የሚንቀሳቀሱ ሰዎች የሉትም። ዋነኛ ስራውም መረጃን መስበርና እርምጃ መውሰድ ለሚችልና ለተፈቀደለት የመንግስት አካል በአስቸኳይ መረጃዎችን ማቀበል ነው። ምንም እንኳን የተሰጠው ሽፋን ለመንግስት የደህንነት ስራዎችን መስራት ነው ቢባልም የባለስልጣናቱን ስውር ስራዎች በሲቪሎች ለማቀላጠፍ የሚያስችል ስውር መንገድም ነው። ኤንኤስኤ ሲአይኤ ከተመሰረተ ከ5 ዓመታት በኋላ ኤንኤስኤ ተቋቁሟል። ነገር ግን የኤንኤስኤ መኖር ለ23 ዓመታት ከመላው አሜሪካውያንም ሆነ ከመላው ዓለም ህዝብ ተደብቆ መቆየት ችሏል። በ1975 የወተርጌ ቅሌት በመባል የሚታወቅ ክስተት መፈጠሩን ተከትሎ የኤንኤስኤ መኖር ለሚዲያ እንዲጋለጥ ተደርጎ ነበር። ጉዱን አነፍንፈው የሚያጋልጡ የዚያን ጊዜ ሚዲያዎች ታዲያ እያነፈነፉ ለኤንኤስኤ ይሰራሉ ተብለው የተጠረጠሩ ሰዎችን እያቀረቡ እውነት ነው ወይ ኤንኤስኤ የሚባል ድርጅት አለ ወይ እዚያስ ትሰራላችሁ ወይ በማለት ያፋጥጧቸዋል። ተጠያቂዎችም ታዲያ ኤንኤስኤ ይሉና ጥቂት ቆየት ብለው ኖ ሴት ኤጀንሲ በማለት የመለሱላቸው ነበር። ያኔ ቅኔ ነው ብሎ የሚመራመረውም ሆነ ቀልድ ነው ብሎ ከጨዋታ የሚያወጣውንም አታሎ ማለፍ የቻሉ የሥራቸው ባህሪ ምናልባትም ዓለም ላይ ካሉት የተለዩ ናቸው የሚባሉ ተቋማት እጅግ የተለየ ማንነት ያላቸው ሰዎች ናቸው። ኤንኤስኤ ለማመን የሚከብድ በጣም ብዙ መረጃዎችን ይሰበስባል። ይህንን በመረጃ ሳረጋግጥላችሁ በአንድ ቀን ብቻ ከ3 ቢሊዮን በላይ የሚደርሱ የስልክ ጥሪዎችን ማዳመጥ ይችላል። በተጨማሪም እስከ 200 ሚሊዮን የሚደርሱ አጭር የጽሑፍ መልእክቶችንም ማየት ይችላል። እኛም በየትኛውም ሰዓት ኮምፒውተራችንን ተጠቅመን የምንመለከተውን ሁሉንም ነገር አብሮን ቁጭ ብሎ ይመለከታል። ምናልባትም ከኢንተርኔት ጋር ባልገናኝ ደህና ነኝ ምንም አልሆንም ልትሉ ትችላላችሁ። ነገር ግን አሜሪካ ምድር ቁጭ ብሎ ከኤንኤስኤ መሰወር ፈጽሞ የማይቻል ነው። ባላቸው ዘመናዊ ቴክኖሎጂዎች እስከ 8 ማይል ያሉ ኮምፒውተሮችን በጠቅላላ በቴክኖሎጂ ጠቅልለው መመልከት ይችላሉ። ኮምፒውተራችሁን ብቻ ማሰብ ሞኝነት ነው። ይግረማችሁ ብለው በወጣው መረጃ መሰረት ሰዎቹ በውጭው ዓለም የሚጠቀሙባቸውን ስማርት መገልገያ መሳሪያዎችን ሳይቀር እየተጠቀሙ ምን እየተከናወነ ነው፣ የአሜሪካ ደህንነት አጠራጣሪ ነው ወይስ የሚለውን በዝርዝር ይመለከታሉ። ትልልቅና ብዙ የገንዘብ አቅም ያላቸው የቴክኖሎጂ ድርጅቶች ሳይቀር በቀላሉ መረጃን እንዲሰጡ ማስገደድ ይችላሉ። ይህ ሁሉ ለምንድነው ያልክና የተሟገትክ እንደሆነ ዚስ ኢዝ አሜሪካ የሚል ምላሽ ታገኛለህ። ይህ ተቋም ቆሞላታል የተባለችውን ሀገር ፕሬዝዳንት እንኳን የሚያላውስ አይደለም። ምናልባትም እኛ ከለመድነው የአንድ ሀገር ተቋም የተለየ ስራውና ማንነቱ ድብቅ የሆነ የስለላ ድርጅት ለበላዮች የሚቆም አይነት መሆኑን ከማሰብ አንጻር ሊሆን ይችላል። ነገር ግን መሆን ባለበት ወቅትና ሁኔታ ላይ መሪያቸውንም ሳይቀር እየተከታተሉ አሳር ማብላት ችሎታቸው ነው ይባልላቸዋል። በእርግጥ የአሜሪካ ፕሬዝዳንት በጣም የሚጠበቅ ነው። ዓለም ላይ ሊኖሩ ይችላሉ የሚባሉ ቦዲጋርዶችና ቴክኖሎጂዎች ፕሬዝዳንቱን ከጥቃት ለመጠበቅ በሚል እያንዳንዱ እርምጃዎችን በንቃት ይቆጣጠራሉ። ነገር ግን የዲጂታሉ ዓለም የቱንም ያህል ሩቅና ረቂቅ ቢሆን ከኤንኤስኤ ግን ለመደበቅ የሚያስችል አንዳችም ጉልበት የለውም። ይህ
ይህ ትልቅ ነገር ላይመስላችሁ ይችላል። ነገር ግን ሰዎች በ1980ዎቹ ገደማ ኢሜልን ለመጀመሪያ ጊዜ መጠቀም ቢጀምሩም ፕሬዝዳንት ክሊንተን ግን ኤንኤስሲን ፍራቻ ኢሜልን መጠቀም የጀመሩት በ1998 ዓመተ ምህረት ነው። ለፕሬዝዳንቱ ኢሜል ምንም አይነት የተለየ ጥበቃ አይደረግለትም። ታዲያ በዚህ መንገድ ዲጂታል መንገድ ቀዳዳ ማበጀት ድርሻው ነውና በዚህ ቀዳዳ ሾልከው በመግባት ብቻ ሚስጥር የሚባል ነገር ከባለቤቱ ውጭ አይታወቅም የሚባለውን እውነታ በአሜሪካ ምድር ግን ኤንኤስሲ ገለባብጦት ሚስጥር ከባለቤቱና ከኤንኤስሲ ውጪ ማንም ጋር አይቀርም ወደሚባል አባባል ቀይሮታል። እጅግ በጣም አስገራሚና ውስብስቡ የስለላ ዓለም በኤንኤስሲ ውስጥ እንደቀጠለ ነው። ምንም በአሜሪካ ምድር አያመልጠውም። ማንም ሰው የአሸባሪ ድርጅቶች ስምን በድህረ ገጾች ፈልጎ ለደቂቃዎች ያነበበ ቪዲዮአቸውንም የተመለከተ እንደሆነ ኤንኤስሲ እያነፈነፈ መጥቶ እስከ ቀናት ድረስ ዘልቆ የግለሰቡን ማንነት ለምንስ ይህንን የአሸባሪ ድርጅቶች መረጃ በኢንተርኔት መረብ ሊያነብ እንደፈለገ በኮምፒውተር ቁልፎችና በዘመናዊ መረጃ ታግዞ ይሰልለዋል። እኔና እናንተም በእርግጥም አህያም የለኝ ከጅብ አልጣላ እንዳለው ግለሰብ ከዚህ ድርጅት ጋር የሚያነካከኝ የምንለው ጉዳይ የለንምና ነገሩን እንገረምበት እንጂ መቼም ፍርሃት የሚያሳድርብን አይነት አልሆነም። ነገር ግን በዚህ አጋጣሚ ይብላኝ ለባለስልጣናቱ ከህዝብ የደበቁትን እውነታ ገመናቸውን ከውጪ ሆነው ለሚያዩአቸውና ለተጋለጡ ለዛሬ ይህንን አስገራሚ የሆነ ድርጅት እንዲህ አቀረብኩላችሁ። ዓለማችን ከማያልቅባት የተለየ ህይወትና ገጠመኝ ስራና ተሞክሮ የምናነሳበት አጀብ የሚያሰኙ ጉዳዮች ላይ ያላችሁን አስተያየትና ጥቆማ በኮሜንት መስጫ ሳጥኖች ላይ አስቀምጡልኝ።